ሰላም አስራት ነሽ? ሰላም ነው? እግዚአብሔር ይመስገን። ዛሬ እስቲ ሳይታችሁን ልብዬ ነው ጎራ ያልኩት። መልካም እንግዲህ አሁን የምንገኘው የዲማ ሆፕ ሪል ስቴት ዋናው ሳይት ነው። ሲግናል ነው የምንገኘው። ይሄኛው 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ከነ ሻወር ሽንት ቤት ያለው ነው። ከሰራተኛው ክፍል ላስጀምር። እንደምታየው የራሷ የሆነም ሻወር ሽንት ቤት አላት። ይሄኛው ደግሞ ሳሎናችን ነው። በጣም ሰፊ የሆነ ሳሎን አለን። ባልከኒም አለው፣ የራሱ የሆነ ባልከኒም አለው። በቀጣይ ደግሞ ወደ ኦፕን ኪችናችን እንሂድ። ይሄን የመሰለ እንግዲህ ለቀቅ ሰፋ ያለ ኦፕን ኪችን አለ። ማስተር ቤድሩማችን በዚህ ጋር ይገኛል። እንደምታየው ወደ 2 ሜትር የሚደርስ የራሱ የሆነ ቁም ሳጥን አለው። እንዲሁም ደግሞ በቂ የሆነ ብርሃን ይገባል። የራሱ የሆነ ሻወር ሽንት ቤት አለው ማለት ነው። ቀጣይ ደግሞ ወደ እንግዳ መቀበያ ክፍል ልሰጥህ። ይሄኛው ደግሞ የእንግዳ መቀበያ ክፍል ማድረግ የሚቻል ክፍል ነው። የራሱ የሆነ አነስ ያለች ባልከኒ አላት በዚህ ጋር። ሌላው ደግሞ ኮመን ባዝሩም እና የልጆች ክፍል ነው የሚቀረን። እሱንም ላስጎብኝ። ይሄኛው ኮመን ባዝሩም ነው። ሌላው እጅግ በጣም ውብ የሆነ የልጆች ክፍል አለ። ዋው በጣም ሰፊ ነው። በጣም ሰፊ ነው። እዛ ጋር እያጠኑ እዚህ ጋር ደግሞ ሲደክማቸው አረፍ እያሉ በጣም አሪፍ ላይት ነው ያለው። በጣም ደስ ይላል፣ ወድጄዋለሁ። መልካም እንግዲህ እንዳያችሁት ነው። እኔ በጣም ወድጄዋለሁ፣ እናንተም እንደምትወዱት ተስፋ አደርጋለሁ። እንግዲህ ይህን የመሰለ ቤት ለማግኘት ጎጆ ሆምን ኮንታክት ማድረግ ብቻ ነው የሚጠበቅባችሁ። ሲግናል ላይ ይህንን የመሰለ ጥንቅቅ ተደርጎ የተሰራ ቤት ለማግኘት ይፍጠኑ። ጎጆ ሆምን ኮንታክት ያደርጉ። ስልካችን ባዮ ላይ ያለ፣ ይደውሉልን።